ጌታ ስም የተባረከ ነው። አሜን አሜን። እየገባን ነው። እግዚአብሔር ስም የተባረከ ይሁን። አንድ ስፍራ እናነባለን። ያዕቆብ 1:21 ላይ እንደዚህ ይላል፣ ስለዚህ ርኩሰትን ሁሉ ክፋትንም የክፋትንም ትርፍ አስወግዳችሁ ነፍሳችሁ ማዳን የሚችለው በውስጣችሁ የተተከለው ቃል በየዋህነት ተቀበሉ። ጌታ ስሙ ይባረክ። ምን አለ? ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለው በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። የእግዚአብሔርን ቃል ተቀብለን እያንዳንዳችን ድነናል፣ ወደዚህ መጥተናል። የእግዚአብሔርን ቃል በውስጣችን ምን ብሏል? ተተክሏል። ይህ በውስጣችን ያለው የእግዚአብሔርን ቃል በምን ተቀበሉ? በየዋህነት። የእግዚአብሔርን ቃል በየዋህነት ተቀበሉ። እንዴት? አትመራመሩት። ይህን ማለት ፈትናችሁ አትያዙ ማለት አይደለም። ፈትኑት፣ ግን የእግዚአብሔርን ቃል ተቀበሉ። ለራሳችሁ የራሳችሁ መንገድ አድርጋችሁ ይህንን ያለው እኮ እንዲህ ቢሆን ነው ብላችሁ ማምለጫ አትፈልጉ ማለት ነው። እግዚአብሔር ስሙ ይባረክ። አሜን። አእምሮ የመታደሻ መንገድ እየነገርኳችሁ ያለሁት የእግዚአብሔርን ቃል በየዋህነት ተቀበሉ ይላል ያዕቆብ። ጌታ ይመስገን። አእምሮ የዘራንበትን ሁሉ የሚቀበል የመልካም እርሻ ምሳሌ ነው። አእምሮ እንደ መልካም እርሻ ነው። የተተከለበትን ነገር በሙሉ ምን የማድረግ ችሎታ አለው? የማብቀል ችሎታ አለው። የተተከለበትን ነገር ምን ያደርጋል? ያበቅላል። ምንድን ነው የተተከለው? የእግዚአብሔር ቃል ነው። እርሱ ይበቅላል። ሲበቅል ይዞት የሚበቅል ነገር አለ። ሌላ ነገር ነው የተተከለው። ያ ነገር ከሆነ እርሱ ምን ይሆናል? ይበቅላል። ሁለቱም ይሆናል፣ ይበቅላል። ግን በአእምሮአችን ልናስገባ ያለ ነገር ምንድነው የሚለውን እንይዛለን። ስለዚህ ከአሁን በፊት በባህል በሃይማኖትና በቤተሰብ በአእምሮአችን ውስጥ የተዘሩ ዘሮች አሉ። ወደ ጌታ ከመምጣታችን በፊት ምን አለ? በአእምሮአችን ውስጥ የተዘራ ዘር አለ። ክፋት፣ ተንኮል፣ ሻር ነው የሚባለው ብቻ ብዙ ነገር በአእምሮአችን ውስጥ ተተክሏል። ያ ብዙ ነገር ወደ ኢየሱስ ክርስቶስ ስንመጣ አይጠፋም። አይገርማችሁ? ኢየሱስ ክርስቶስን ሲቀበል ስድብ የጠፋበት ሰው ማለት ነው። ስድብ የጠፋበት ወይ ለካ ይሄ ስድብ ነው እንዴ ብሎ ስድብ የሚያል ወይ ጉድ ያለ ግርም የሚለው ሰው አለ። ኢየሱስን ስለተቀበለ አለ። ስድብ ጠፍቶብሽ አታውቂያቸው? አእምሮሽ ያውቃቸው? እሱ ነው የምፈልገው። አእምሮአችን ያውቃቸው ያውቃቸዋል። አልጠፋም። በእግዚአብሔር እርዳታ አእምሮአችን ሲለወጥ ግን ምን ይሆናል? ሃሌሉያ ሃሌሉያ አሜን። አእምሮአችንን ማድረስ ስንችል ያሁኑ ተረጋጋ። አእምሮ ያልታደሰ ሰው ግን ሲሳደብ ታውቃላችሁ። ክርስቲያን አይደለም? አይሳደብም፣ አይማታም፣ ቦክስ አይጨበጥ ሁሉንም በሉ። አእምሮ የመታደስ ለውጥና ያለመታደስ ለውጥ አያጣላም፣ አያጋጭም፣ ውሸት አያወራም። የፈለጋችሁትን በሉ። የአእምሮ ለውጥ ከዚህ ያድናል። ጌታ ስሙ ይባረክ። አሜን አሜን። ዛሬ አንድ ነገር ይዘን ነው የምንሄደው። ጌታ ስሙ የተባረከ ይሁን። እነዚህ ነገሮች የተሳሳተ አመለካከቶች ናቸው። እነዚህ አመለካከቶች አዲስ ለሚዘራው የእግዚአብሔር ቃል ወጥመዶች ናቸው። ወደ ጌታ ከመምጣታችን በፊት በውስጣችን ያሉ ነገሮች የሰማናቸው የእግዚአብሔር ቃሎች ስር ይስደዱ ያለው ስር እንዳይሰዱ ምኖች ናቸው? ገመዶች ናቸው፣ ያስራሉ። ስለዚህ በእግዚአብሔር ቃሉን የሚያስሩትን በውስጣችን ያሉትን ክፋቶች ምን ማድረግ አለብን? ማውጣት መቻል አለብን። ይህን ነገር ነው የእግዚአብሔር ቃል እየመከረ ያለው። ማስወገድ የምንችለው አዲሱን ዘር በሙሉ ልብ መቀበል ስንችል ሙሉ ለሙሉ የተቀበልነው ቃል ስር ሰዶ ይበቅላል። በፍሬ መልክ
እንደ እግዚአብሔር የሆነው አዲሱ አመለካከት፣ ንግግር፣ ድርጊት ምን ያደርጋል? ያደርጋል። ጌታ ስም ይባረክ። ምን ስንሞላ? የእግዚአብሔር ቃል ስንሞላ። የእግዚአብሔር ቃል ስንሞላ በውስጣችን የነበረው የዓለም ክፋቶች፣ የቤተሰብ የጨምሩበት ነበር። ባህላችን፣ ባህሪያችን፣ ቁጧችን ነገር በሙሉ አላለም። እሱ የእግዚአብሔር ቃል አንድ ስፍራ ያስለቅቃል። በፈቃዳችን የምናስገባው የእግዚአብሔር ቃል ምን ያደርጋል? ስፍራ ያስለቅቃል። ስፍራ ካስለቀቀ በኋላ የራሱ የሆነ ዘር አለ። ምንድነው የራሱ የሆነ ዘር? መልካም የመንፈስ ፍሬ የሚባሉ ነገሮች በውስጣችን ይሆናሉ፣ ይታያሉ። አእምሯችን ካልታደሰ ግን ይህን ማግኘት አንችልም። ጌታ የተመሰገነ ይሁን። አሜን አሜን አሜን። ቆሮንቶስ ላይ አነብና ጨርሳለሁ። በጣም አጭር ቃል ነው ያካፈልኩት። ጌታ ስም ይባላል። አንደኛ ቆሮንቶስ 2:16 ላይ እንደዚህ ይላል፣ እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን የክርስቶስ ልብ አለን። ሃሌሉያ። እኛ ምን አለን? የክርስቶስ ልብ አለን። እንዲያስተምረው የጌታን ልብ ማን አውቆት ይልና እኛ ግን የክርስቶስ ልብ አለን። የክርስቶስ ልብ ያለው ሰው አእምሮ የታደሰ ሰው። አእምሮአችን ሳይታደስ ክርስቲያን ስለሆነ የክርስቶስን ልብ ልናገኝ አንችልም። አንታለን። ዛሬ መንገዳችንን ያዝ። አሜን። ተስማምተናል? ተቀብለናል? ሰምተናል? ከኔ ጋር ናችሁ? የማን ነው ልብ ያላችሁ? የጌታ ነው? የራሳችሁ ነው? አንዳንዴ የሰይጣን ልብ ያለው ሰው አለ። ገርማችሁ ይቀጣል። የሰይጣን ልብ ምክንያቱም የሰይጣን ነገር የሚያደርግ ማለት ነው። መጽሐፍ ቅዱስ ሲናገር እናንተ ከአባታችሁ ከዲያብሎስ ወገን ናችሁ ይላል። ከአባታችሁ ከዲያብሎስ ወገን ናችሁ ይላል። በጎቼ ግን ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ የዘላለም ሕይወት እሰጣቸዋለሁ። እናንተ ግን ከአባታችሁ ከዲያብሎስ ወገን ናችሁ። እግዚአብሔር ያድናል። ያልታደሰ አእምሮ ምናልባት የዲያብሎስ ልብ ሊኖረው ይችላል። ስለዚህ ዲያብሎስ ሊሰራ የሚችለው ነገሮች በሙሉ ዲያብሎስ በኬኦፍ ያስተምረዋል። ለምን? አእምሮ አልታደሰ። የጌታ ነገር ለመቀበል አልተዘጋጀም። አእምሮአችንን የሚለውጠው ራሳችን። ለዚህ ነው ሮሜ ላይ መጽሐፍ ቅዱስ ሲናገር ተለወጡ በምን? በልባችሁ በአእምሮአችሁ። አዲሱ ትርጉም አእምሮአችሁ አሮጌው ልባችሁ ተለወጡ እንጂ ይህን ዓለም አትምሰሉ፣ እለውጣችኋለሁ አይደለም። ይሄንን እንያዝ። ራሳችንን ለመለወጥ እንነሳ። በምን? በእግዚአብሔር ቃል። ጌታ ስሙ የተባረከ ነው። እንግዲህ የተለወጠ አእምሮ ያለው ሰው ስለ ሰይጣን፣ ስለ ኃጢአት፣ ስለ በሽታ፣ ስለ ድህነት፣ ስለ ሞት፣ ስለ ዓለም ወዘተ የሚያስብበት ጊዜ የለው። ጌታ ይመስገን። ለምን? የክርስቶስ ልብ በዚህ ጉዳዮች የሚፈራ ከሆነ ያ ሰው መፍራት ግዴታ ነው። ለምን? ያለው የክርስቶስ ልብ ስለሆነ። የክርስቶስ ልብ ግን ለጣራቸው ለነዚህ ነገሮች የማይፈራ ከሆነ እሱም አይፈራም። ለምን? የክርስቶስ ልብ ስለሆነ። ጌታ ስሙ የተባረከ። አሜን አሜን። ስጋታችን ምንድን ነው?